ወንድ ልጅ ከልቡ የሚያፈቅራትን ሴት ለምን ይለያታል? 9 ቁልፍ ምክንያቶች። አንደኛ፣ የጭንቀትና የችግር ጊዜ። ወንዶች በገንዘብ፣ በስራ ወይም በቤተሰብ ችግር ሲወጠሩ ስሜታቸውን የሚያስተናግዱበት መንገድ ከሴቶች በእጅጉ ይለያያል። ሴቶች ችግራቸውን በማውራት ሲፈቱት፣ ወንዶች ግን ወደ ራሳቸው ዓለም በማፈግፈግ ብቸኝነታቸውን ይመርጣሉ። አንቺ ችግር ሲገጥምሽ ለሰው በማውራት ችግርሽን ትፈጪዋለሽ። እሱ ግን ችግር ሲመጣበት ማውራት አይወድ፣ ለሰዎች መናገር አይፈልግ። ብቻውን ጊዜ ወስዶ በምን መልኩ ላስተካክለው፣ ይሄንን ነገር በምን አድርጌ መፍትሄ ላብጅለት የሚል ሐሳብ ለማሰብ የብቻ ጊዜ ያስፈልጋል። ለዛ ሲል ይርቃል፣ ብቻውን መሆን ይፈልግ። በዚህ ጊዜ የሚርቀው አንቺን ስለጠላ ሳይሆን ችግሩን በራሱ ዓለም ለመፍታት ስለሚፈልግ ብቻ ነው። ሁለተኛ፣ የብቃት ማነስ ስሜት። አንድ ወንድ ለአንቺ የሚገባሽን ደስታ፣ እንክብካቤ ወይንም የገንዘብ ድጋፍ ማድረግ እንደማይችል ካሰበ የብቃት ማነስ ስሜት ይሰማዋል። እኔ ለዚች አልመጥንም፣ እኔ ለሷ አልሆናትም፣ የፈለገችውን ማሳካት አልቻልኩም፣ እሷ ከዚህ በላይ ይገባታል፣ እኔ ግን ይህንን ለሷ ማድረግ አልቻልኩም፣ እኔ ይቀረኛል፣ እኔና እሷ አንመጣጠንም፣ ለሷ የሚያስፈልጋት ከኔ ሻል ያለ ነው፣ በፋይናንስም በምንም፣ እኔ ለሷ አልመጥንም፣ ደስተኛ ላደረጋት አልቻልኩም የሚል ድምዳሜ ላይ ከደረሰ ከልቡ እየወደደሽ እያፈቀረሽም ቢሆን ራሱን ያርቃል። ለዛ ነው ብዙ ጊዜ በፋይናንስም በምንም ተነሱ ትንሽ ከፍ ያለችን ሴት መቅረብ አይፈልጉም። እሷ የምትበልጠው ከሆነ እሱ ደግሞ ለሷ አልመጥናትም ብሎ ያስባል። ሶስተኛው፣ የግል ነፃነትና ቦታ ማጣት። በግንኙነት ውስጥ 24 ሰዓት ሙሉ አብሮ መሆንና እያንዳንዱን እንቅስቃሴ መቆጣጠር ሲበዛ ወንድ ልጅ እንደታሰረ ይሰማዋል። ወንዶች የቱንም ያክል ቢያፈቅሩ ለራሳቸው ጊዜ፣ ከጓደኞቻቸው ጋር የሚያሳልፉበት ጊዜ፣ ከቤተሰብ ጋር የሚያሳልፉበት ጊዜን ይፈልጋሉ። ይህንን የጊዜ ነፃነት እንደተነፈጉ ከተሰማቸው ይህን ግንኙነት ለማቋረጥ ወይም ለመሸሽ ይገደዳል። ሁልጊዜ ያለ ልዩነት አንድ ጋር የሚዋል ከሆነ ይህን ግንኙነት ከመጥላት የተነሳ ሳይሆን ሌሎች ማድረግ ለሚፈልጋቸው ጊዜ ካጣ ከዚህ ግንኙነት ለመሸሽ ይገደዳል፣ እየወደደም ቢሆን። አራተኛ፣ የቁርጠኝነት የኃላፊነት ፍርሃት። አንዳንድ ጊዜ ፍቅሩ ጥልቅ እየሆነ ሲመጣ ወንዶች ያስፈራቸዋል። ፍቅር ማለት ተጋላጭ መሆን እና ኃላፊነት መውሰድ። ነገሮች ወደ ትዳር፣ ወደ ትልቅ ነገር እየተጓዙ መሆኑን ሲረዳ እሱ ደግሞ በዛን ሰዓት ለዚህ እቅድ ዝግጁ ካልሆነ፣ ይህንን ኃላፊነት እንደሚወጣው ካልተሰማው እዛ ውስጥ መግባት አይፈልግም። ከወዲሁ ለመሸሽ ይገደዳል። የተወደዳችሁና የምናከብራችሁ እንቁ ውድ ቤተሰቦቻችን እስካሁን ከኛ ጋር ውድ ጊዜያችሁን እየተጠቀማችሁ ግን ላይክ አድርጋችኋል፣ እናስታውሳችሁ። ካላደረጋችሁ ላይክ አድርጉ። እንቀጥ። አምስተኛው፣ ያልተቋረጠ ክርክርና ስሜታዊ ድካም። ወንዶች በተፈጥሯቸው ሰላምና መረጋጋትን ይፈልጋሉ። በግንኙነት ውስጥ ሁልጊዜ ጭቅጭቅ፣ ንዝንዝና ያለማቋረጥ የሚነሱ ቅሬታዎች ካሉ ይሄን ነገር ማድረግ አለብህ ግን አላደረከውም፣ ትናንትና ይሄን ማድረግ ነበረብህ ግን አላደረከውም፣ እዚህ ቦታ መሄድ ነበረብን አልሆነም፣ እንዲህ ማድረግ ነበረብን አልሆነም አይነት ነገሮች ከተባለ ወንዱ ስሜታዊ ድካም ውስጥ ይገባል። እየወደደሽም ቢሆን የአእምሮ ሰላሙን ለማትረፍ ሲል ግንኙነቱን ያቋርጠዋል። አንዳንድ ጊዜ ፍቅር የሚመስለን ሳንገባበት ጭቅጭቅ የሌለው፣ ንትርክ የሌለው፣ ጸብ የሌለው፣ አታካራ የሌለው ሁልጊዜም ሰላም ሊመስለን ይችላል። ከዛ ወደ እውነተኛ ግንኙነት ሲጠጋ ያለ መግባባቶች፣ ያለ መስማማት፣ የተለያየ ሐሳብ የሚኖሩ ነገሮች አሉ። ከአንቺ ጋርም ከሱ ጋር በዛ ምክንያቶች መጋጨት፣ መጨቃጨቅ፣ ንትርክ ሲመጣ አይ ይሄ ስለኔ አይሆነኝም ብሎ ያገላል። ስድስተኛው፣ አክብሮትና ዕውቅና ማጣት። ለወንድ ልጅ ክብር ከፍቅር አይተናነስ። ለሚያደርገው ጥረት ዕውቅና የማትሰጪው አንተ እኮ ጀግና ነህ፣ ይህንን ነገር አንተ ባትሆን ኖሮ እኮ ሌላ ሰው አይሰራውም ነው፣ አንተ እኮ ጎበዝ ነህ፣ አሳክተዋል፣ ትችላለህ፣ ብርቱ ሰው ነህ
የማትዩ ከሆነ ውሳኔዎቹን የምትንቂበት እሺ በዚህ እናደርገው ትክክል ውሳኔን የወሰንከው የማትዩ ስህተት ነው፣ ይሄን ውሳኔ መወሰን አልነበረብህም፣ ይሄን ማድረግ አልነበረብህም፣ ይሄን አናደርግም፣ ይሄን አልሰማህም የምትዩ ከሆነ በሰዎች ፊትም ደግሞ የምታንቋሽሽው ከሆነ ፍቅሩ ምንም ያክል ጠንካራ ቢሆንም ርቀቱን ይጠብቃል። ወንድ ልጅ ክብር በሌለበት ቦታ አይቆይ። ለወንድ ልጅ ክብር ማለት ከፍቅር የማያሳንሰው ከፍቅር ሊያደርገው የሚችለው። ሰባተኛ እሱን ለመለወጥ መሞከር። አንድን ወንድ ባህሪውን፣ አለባበሱን፣ አነጋገሩን፣ በአጠቃላይ ማንነቱን ቀስ በቀስ ቀይረዋለሁ ብለሽ የምታስቢ ከሆነ ትልቅ ስህተት እየሰራሽ ነው። ወንዶች እንደነበሩ ማንነታቸውን የሚቀበል ሰው ነው የሚፈልጉት። ሰውን መቀየር ማለት ባህሪውን አንተ ቁጠኛ ነህ፣ ቁጠኝነትን መተው አለብህ። አንተ ተዋሻለህ፣ ውሸትህን መተው አለብህ። አንተ ትፈራለህ፣ ፍርሃትህን መተው አለብህ። አለባበስህን በእንደዚህ አይነት መልኩ ቀይረው፣ እንደዚህ አድርገው፣ እንደዚህ ልበስ፣ ይሄን ልብስ ተው፣ ይሄኛውን ልብስ ልበስ፣ ይሄኛውን ጫማ ተው፣ ይሄኛውን ጫማ አድርግ እያልሽ የምትዩ ከሆነ እሱ ትክክል እንዳልሆነ ሊያስብ ይችላል። ሁልጊዜ ስህተት እንደሰራና መስተካከል እንዳለበት በሚነግረው ሰው ተቀባይነት እንዳጣ በማሰብ ግንኙነቱን ይሄዳል። ስምንተኛ የዓላማ እና የመጻኢ ህይወት አለመመጣጠን። ሁለታችሁም በጥልቀት ልትዋደዱ ትችላላችሁ። ነገር ግን ስለ ወደፊቱ ህይወት ያላችሁ አስተሳሰብ፣ ያላችሁ እቅድ የተለያየ ሊሆን ይችላል። አንቺ ምናልባት ትዳር ቶሎ ይዛችሁ ልጅ ወልዳችሁ ልታስቢ ትችያለሽ። እሱ ደግሞ በስራው ዓለም መጓዝ፣ ምናልባት መኪና መግዛት፣ ምናልባት ቤት መግዛት፣ ምናልባት የሆነ ማሳካት የሚፈልገው ነገር ሊኖር ይችላል። በዚህ ምክንያት ያንቺና የእሱ ሐሳብ ይለያያል። የወደፊት መንገዳችሁ እንደሚለያይ ሲረዳ ጊዜን ከማባከን ብሎ እየወደደሽም ቢሆን ይርቅሻል። ዘጠነኛው ስሜቱን ለማሰላሰል ጊዜ መፈለግ። አንዳንድ ጊዜ ወንዶች በግንኙነት ውስጥ እያሉ ስለ ወደፊታቸውም ሆነ ስላላቸው ግንኙነት ስሜታቸውን ለማዳመጥና ለማስተካከል ጊዜ ይፈልጋሉ። ይህ ግንኙነት በእውነቱ ዘላቂነት ይኖረው ይሆን አይኖረው ይሆን? ካለውስ በምን መልኩ ባስኬደው ይሻላል? እንዴት ባደርግ ይሻላል? የሚያሰላስልበት ጊዜ ሊወስድ ይችላል። ይህ መራራቅ ሁልጊዜ መለያየትን አያመጣም። ይልቁንም ይችን ሴት የእውነት እፈልጋታለሁ ወይ የሚለውን የራሱን ጥያቄ ለመመለስና ስሜቱን ለማጥራት የሚወስደው የእረፍት ጊዜ ሊሆን ይችላል። በአጠቃላይ ወንድ ልጅ ከአንድ ሴት የሚርቅበት ምክንያት ሁልጊዜ የፍቅር ማለቅ ብቻ ላይሆን ይችላል። ከላይ ያየናቸው ነገሮች እንደሚጠቁሙት አንዳንድ ጊዜ ችግሩ ከራሱ ስነልቦናዊ ሁኔታ ወይንም ከግንኙነት ውጤታማ አለመሆን ጋር የተያያዘ ሊሆን ይችላል። ዋናው ነገር ሁኔታውን በእርጋታ መረዳትና ለራስሽም የሚገባሽን ክብርና ሰላም ማስቀመጥ። የተወደዳችሁ ይህ ቪዲዮ ተመችቷችሁ ከሆነ ላይክ ማድረግ አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ